በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰበካ መንፈሳዊ አስተዳደር ጉባኤ ወይም ባላደራዎች ለሁለተኛ ጊዜ የቀረበ የሰላም ጥሪ። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ንበው እንከሰ ውስተ አብያቲሁ ለእግዚአብሔር ወንሰግድ ውስተ መካን ሀበቆመ እግረ እግዚእነ። እነሆ በኤፍራታ ሰማነው፣ በዱርም ውስጥ አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። መዝሙር 132 ቁጥር 6 እስከ 7። የተወደዳችሁ ካህናት፣ ምእመናንና የሰንበት ትምህርት ቤት አባላት በሙሉ በሰላም አምላክ በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችን ይድረሳችሁ። ከላይ በርዕሱ የተጠቀሰው የመጽሐፍ ቅዱስ ቃል የሰማይና የምድር ጌታ ሰውን ለማዳን ሲል ሰው መሆኑንና በበረት ተጥሎ በጨርቅ ተጠቅልሎ መታየቱን ያስታውሰናል። ከምንም በላይ ክርስቶስ በደሙ የመሰረታት ኩላዊትና ሐዋርያዊት የሆነች ቤተ ክርስቲያን በሰላም በፍቅርና በትህትና እግዚአብሔርን ለማምለክ በእምነትም ለእርሱ ለመስገድ የምንሰበሰብባትና የምንገባባት የእግዚአብሔር ቤት መሆኗን ያስገነዝበናል። በዚህ የእግዚአብሔር ቃልና በትራስዲድ 1992 የተጠቀሰውን መንፈሳዊ ተግባሯን ለመፈጸም የርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን ከ9 ወራት መዘጋት በኋላ እሁድ ታኅሳስ 20 ቀን 2006 ዓመተ ምህረት በሮቿ እንደገና ተከፍተው በብፁዕ አቡነ እንጦንስ የቅዱስ ሲኖዶስ አባል የሰሜን ምዕራብ አውሮፓ ሀገረ ስብከት ሊቀ ጳጳስ መሪነት ጸሎተ ቡራኬና ሥርዓተ ዑደት ተፈጽሟል። የሰው ልጅ መብት በላቀ ሁኔታ በሚከበርባት በታላቋ ብሪታንያ ቤተ ክርስቲያንን ከፍቶ ሰላማዊ በሆነ መንገድ ያለ ስጋት አምልኮትን መፈጸም ለድርድር የማይቀርብ የማንኛውም ክርስቲያን ሰብአዊ መብት ነው። ስለሆነም በቤተ ክርስቲያን መከፈትና በሰላማዊ የአምልኮት ነጻነት ላይ ማንኛውም ግለሰብም ሆነ ድርጅት ቅድመ ሁኔታ ሊያስቀምጥ አይችልም። እሁድ ታኅሳስ 20 ቀን 2006 ዓመተ ምህረት በነበረው የቤተ ክርስቲያኗ ዳግም መከፈት ስነ ስርዓት የተሰማን የደስታና የሐዘን ስሜቶች ቅልቅል ነው። በአንድ በኩል ረብሻ በፈጠረው ስጋት ምክንያት ከ9 ወራት በላይ ተዘግታ የቆየችው ቤተ ክርስቲያን እንደገና በመከፈቷና የተቋረጠው አምልኮተ እግዚአብሔር በሰላም በመጀመሩ ስላደረገልን በጎ ነገር ሁሉ የቸርነት ባለቤት እግዚአብሔርን አመስግነነዋል፣ እናመሰግነውማለን። በሌላ በኩል ግን ጥሪው ለመላው ካህናትና ምእመናን ሆኖ ሳለ መላከ ብርሃን ብርሃኑ ብስራትን የተከተሉ የተወሰኑ ወገኖቻችን በቤተ ክርስቲያኑ ከተከፈተም በኋላ በውጭ በብርድ ላይ ቆመው ለመጸለይ መምረጣቸው እጅግ አሳዝኖናል። በአጽንኦት ለማስገንዘብ የምንወደው ነገር ቢኖር ችግሩ ምን የከፋ ቢሆን እና ሰውም ምን ያህል ቢበድለን የቤተ ክርስቲያን አንድነትና የእግዚአብሔር አምልኮት ከችግራችን ሁሉ በላይ መሆኑን እንድንረዳው ያስፈልጋል። የሰበካ መንፈሳዊ አስተዳደር ጉባኤው ወይም ባላደራዎች ነገሮችን ሁሉንም አባላት ባሳተፈ መልኩ ለመፍታት የቻሪቲ ኮሚሽን በቅርቡ ደብዳቤ ከመጻፉ አስቀድሞ የቻልነውን ሁሉ እንቅስቃሴ ስናደርግ የቆየን መሆኑን ሁሉም የቤተ ክርስቲያኑ አባላት እንዲገነዘቡልን እንወዳለን። እንዲሁም ረብሻ በፈጠረው ስጋት ምክንያት
የተዘጋው የቤተ ክርስቲያን እንደገና ተከፍቶ አምልኮት እንዲቀጥል ማድረግ ከምንም በላይ ቅድሚያ የምንሰጠው መንፈሳዊና ሕጋዊ ግዴታችን መሆኑን ለቻሪቲ ኮሚሽን ደጋግመን የገለጽነውም በ19 ዲሴምበር 2013 ደብዳቤ ከመላኩ አስቀድሞ ነው። የቤተ ክርስቲያኑ ዳግም መከፈት መላው ሕዝበ ክርስቲያን በጸሎት በጉጉት የሚጠብቀው የዘወትር ምኞቱ መሆኑ አያጠያይቅም። ቤተ ክርስቲያኑን ማስከፈትና አምልኮቱ እንዲጀመር ማድረግ ደግሞ በኦርቶዶክሳዊት ተዋሕዶ ሃይማኖትና ሥርዓት ቤተ ክርስቲያኗ በምትመራባቸው ሕጋዊ ሰነዶችና በተሰጠን የሕግ ምክር በግልጽ የተቀመጠ የኛ የሰበካ መንፈሳዊ አስተዳደር ጉባኤው ወይም ባላደራዎች ተቀዳሚ ተግባርና ኃላፊነት ነው። ከቤተ ክርስቲያኑ ውጪ በፖሊስ አጥር ውስጥ ለመጸለይ የመረጡ ምእመናንን እየመሩ ለሚገኙት ለመላከ ብርሃን ብርሃኑ ብስራት የሚከተለውን መልእክት በቀጥታ ለማስተላለፍ እንወዳለን። እርሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰጠችዎትን ስልጣነ ክህነት ተጠቅመው የተወሰኑ ወገኖችን ከቤተ ክርስቲያን አንድነት ለመለየት ከመጣር ይልቅ የቤተ ክርስቲያኗን መንፈሳዊ ዓላማ ለመፈጸምና ያላግባብ የተከፋፈለውን ሕዝበ ክርስቲያን አንድ ለማድረግ እንዲሰሩ ለማሳሰብ እንወዳለን። ሁሉም የቤተ ክርስቲያኗ አባላት በቤተ ክርስቲያኗ ውስጥ ገብተው መገልገል እንዲችሉ የልዩነት መንፈስ ከሁሉም ልብ እንዲወጣ ቀጥሎም ህብረተሰባችንን እንደ በርሊን ግንብ የከፈለው የብረት አጥር ከቤተ ክርስቲያኑ ቅጽር እንዲወገድ ለማድረግ በመናደርገው ጥረት ተባባሪ እንዲሆኑ ጥሪያችንን እናስተላልፍልዎታለን። የሰበካ መንፈሳዊ አስተዳደር ጉባኤው ወይም ባላደራዎች ለሁሉም ግልጽ ለማድረግ የምንወደው ነገር ቢኖር ማንም ሰው የፖለቲካ አመለካከት ሊኖረው አይገባም አንልም። የማንኛውም የፖለቲካ ፓርቲ አባል መሆን የለበትምም አንልም። ነገር ግን የፓርቲ ፖለቲካ በቤተ ክርስቲያን ውስጥ ምንም ቦታ የሌለው መሆኑን በጥብቅ ማሳሰብ እንወዳለን። የፖለቲካና ማህበራዊ ልዩነታችን በውጭ እንደተጠበቀ ሆኖ ቤተ ክርስቲያን ግን አንድ ሆነን እግዚአብሔርን የምናመልክባት የጸሎት ቤት ናት። ቤተ ክርስቲያን ኩላዊት እንደመሆኗ መጠን በዘር በጎሳና በፖለቲካ አመለካከት ልዩነት ሳታደርግ ኦርቶዶክሳውያንን ሁሉ የምታገለግል የእግዚአብሔር ቤት መሆኗን ሁሉም በግልጽ እንዲረዳ እንፈልጋለን። እኛ የሰበካ አስተዳደር ጉባኤው አባላት ወይም ባላደራዎች የቤተ ክርስቲያንን አንድነት በማይጎዳ መልኩ በሕግ ለሚመረጥ ተተኪ የሰበካ መንፈሳዊ አስተዳደር ጉባኤ ወይም ባላደራዎች ኃላፊነታችንን ማስረከብ ሁልጊዜም የምንናፍቀውና የምናምነው የማይናወጥ አቋማችን ነው። በዚህ አጋጣሚ ማንኛውም ክርስቲያን አስተያየቱንና ቅሬታውን በፖስታ ቢልክልን ወይም በአስተያየት መስጫ ሳጥን ቢያስቀምጥልን በደስታ የምንቀበልና ምላሽ ለመስጠት አስፈላጊውን ጥረት የምናደርግ መሆኑን በትህትና እንገልጻለን። በዚሁ አጋጣሚ ከነገ ታኅሳስ 24 ቀን 2006 ዓመተ ምህረት ጀምሮ ለሁሉም አባላት የውይይት መድረኮች ስለተዘጋጁ ሁላችሁም እንድትሳተፉ እንጋብዛለን። የስብሰባው ጥሪ ለሁሉም አባላት በኢሜይልና በቴክስት መተላለፉንም ጨምረን ለመግለጽ እንወዳለን። የሰላም አምላክ ሰላሙን ያድለን። የርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰበካ መንፈሳዊ አስተዳደር ጉባኤ ወይም ባላደራዎች ታኅሳስ 23 ቀን 2006 ዓመተ ምህረት ወስብሐት ለእግዚአብሔር። Amen.
የሚያቃጥለውን መስዋዕትና ሌላ መስዋዕቱን በላ። የእግዚአብሔርም ክብር ቤት ሞላ። የእግዚአብሔርም ክብር የእግዚአብሔርን ቤት ሞላ ሞልቶት ነበርና ካህናቱ ወደ እግዚአብሔር ቤት መግባት አልቻሉም። የእስራኤልም ልጆች ሁሉ እሳቱ ሲወርድ የእግዚአብሔርን ክብር በፊት ላይ ሲሆን ያዩ ነበር። ወለሉም ላይ በምግባቸውም ወደ ምድር ተደፍተው እርሱ መልካም ነውና ምሕረቱም ለዘላለም ነውና ብለው እግዚአብሔርን አመሰገኑ። ንጉሡም ሕዝቡም ሁሉ በእግዚአብሔር ተስፋፉ ነበር። ንጉሡም 2,000 ሺዎችና መባያን እንዲሁ ንጉሡና ሕዝቡ ሁሉ የእግዚአብሔርን ቤት ቀደሱ። ካህናቱ በየሰዓታቸው ያሉ ደግሞ ርኩስንም አትንኩ ይላል። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተም ለእኔ ወንድ ልጆችና ለሴት ልጆች ትሆናላችሁ።